የበሩ በዚህ ነው ውጣ እንሂድ ስለበሩ ምን አገባ አረ ስለበሩ ምን አገባ አንተ 12 ካሬ መሬት ካለ እንደው ተው እያልኩ ነው ጋሽ ቀጭ ነው ይሄ መሬት አትሽጠው እያልኩ ነው አይደለም ተሽጦ እኮ ይሄኛው መሬት እኮ ሽጣል እዛኛው ላይ ቶሎ ማሳረፍ እኮ ነው ምክንያቱም ባለሀብቶች መዋለ ነችንን የምናፈስበት ያስፈልገናል አይ ባህር ዛፉ ይሻላል እኮ ባህር ዛፉን ማንነካም ከባህር ዛፍ ወደዚህ ያለውን እንሸጥና ቆርጠን ከባህር ዛፉ ደግሞ ወደዚህ ያለውን ለኢንቨስትመንት እናውለዋለን አይ ለመንግስት ይወስዷል ይተባላል አይነካውም አንተ ይሄ መሬት እኮ ከ45 ዓመት በላይ እኮ ይዤው እኮ አውቃለሁ ለምን ይወስዷል አሁን ይኸው ምኑ መሰለ ስንት ካሬ ነው ግን እንትኑ 40 እኔ ካሬው ስንት እንደው አላውቅም ግን እንደዚህና እንደዚህ ለክቸው 12 እርምጃ ነው ወደዛ አይ ይወርሳል የተባለው አይነካም እያልኩ አስተማም መውረስ ምናምን ትላለህ እሱ አይነካም አሁን የመሬት እንትን አይነካም አይ እኔ በኋላ ይሄን ካርታ በስነ ስርዓት አስቀምጠው 15 አሁን አይደለም ይሄ ቢወሰድ ራሱ መኪና መንገድ የሚያገኘው ከዚህ እስከዛ ያለው ከዛ እስከዛ ያለው ቶሎ ግንባታ ይንገንብቼ አጣጥፊ በሌሊትም በዛም ወደዛም ብዬ አሰርቼ ቀጥ አደርገዋለሁ ጋሽ ቀጭ ነው ይተው ብያለሁ ነው በኋላ አረ ችግር የለውም ከሰርኩ እንዳትለኝ አረ በከስርም እንኳን ይሄና በግም ስነግድ ከስር ያለው መክሰር በእኛ ተጀመረ አረ የሚጮህ ነገር አለ ጋሽ ቀጭ ነው የሚጮህ ነገር አለ እንዴ የሚጮህ ነገር አለ በሩን ዘግተሃል አልዘጋም የውጩን ቅድም እንትን ሸኝቼው እኮ አልዘጋሁም መኪናውን ሲገባ ሳልዘጋ ገርበብ ነበር ያደረኩት ገርበብ አድርጌ ወጣሁ ምን ድምፅ አለ የሚንቋቋ አዎ ይሄን የሚጮህ ነገር አለ እስቲ 12 ካሬ አረ ሌባ ገብቶ እንደሆነ ጋሽ ሌባ አዎ ታዲያ ቁመታ ያለ እንደ እንትን በል ማነው ተነስ መኪናው ጮኸ ጋሽ ጆን ተነስ ምንድን ነው አንተ ምን ያደርጋል እሱ ዱላውን አትይዝም እንዴ ዱላ አይ ብለን እንትን እንበለው ና ሰላም መኪናው ይበራል የሆነ የገባ ነገር አለ የሆነ የገባ ነገር አለ ፈቃደን ጠቀቅ እንጂ ካሽከቹ ነው ምንድነው ታዲያ ምን እናድርግ ለምንድን ነው በሩ እኮ ዝግ እኮ ነው አይ ራስን ጠብቅ አትፍራ ምንድነው የሚያስፈራ እኔ እኮ መኪናው ምን ሆኖ ነው የጮኸው ነው አሁን ዝግ ቢል ካሽከቹ ነው እኔ አሁን በዛ በኩል ገብቶ እንዳይሆን እስኪ እኮ መኪናውን እንትን ብላችሁታል ምንድነው ኧረ እዚህ ጋር የሆነ ነገር አለ ካሽከቹ ነው በሩ ዝግ ነው ዘግቼው ነው አትለኝም እንዴ ምንድነው የነካው ነገር መኪናው ኧረ ካሽከቹ ኧረ እዛ ጋር የሚንቀሳቀስ ነገር አለ ይሄ በዚህ በኩል እስቲ ኧረ ሰውዬ ካሽከቹ ነው ምንድነው ኧረ እዚህ ጋር ይልኝ ምን ኧረ እዛ ጋር ውስጥ አታየውም እንዴ ካሽከቹ ነው የሚታይ ነገር እኮ የለም ብሎ ነው በር ዝጉ ምን እንትን አትበሉ በር ለምን አዘጉ ይሄ ብለው ይዘልኩ ኧረ እንዳይወጋ እሺ ሰላም ነው እንዴት ነህ ሰላም ነው ምን ታረገብተህ ነው ተው ዝም በል አንተ ዝም በል አይ ምን ለረገብተህ ነው ዝም በል ነቀስ ዝም በል በሰላም ይምጣ እንዴት ነህ ሰላም ነው ወይ ና ቶሎ ና አብሽር ና ፈርተህ ነዋ ና ዝም በል ውሻ ና ቶሎ አይ ደንግጦ እኮ ነው አየሁ ደንግጦ ነው አየሁ እኮ ሌባ እኮ ነው ቤት እኮ ነው ሌባ ነው ሌባ አትበል ዝም በል እስኪ ዝም በል ና ቶሎ ና ወደዛ አይዞህ አትፍራ ምን ልታረግ ገብተህ ነው ዝም በል አንተ ዝም በል ምን ልትሰራ ገብተህ ነው አትበለው ምን ሆነህ ለምን ገብተህ ነው ና ተረጋግተን ለምን ገብተህ ነው ምን አልከኝ ልትሰርቅ እኮ አዎ ልትሰርቅ ይሄ ቤቱ የማን ነው መሰለኝ የኔ እኮ ነው ቤቱ እኮ ልሰርቅ ነበር የገባሁት ባስኩት ነው ምንድን ነው ጮክ ብለህ አውራ የዛሬ ልረፍ ምንድን ነው የሚለው እኔ አሁን አንተን እዛም አልወስድህም ገብቶሃል አይደለ እዛም ወስጄ እኔ አንተን እንትን ማለት አላቃተኝም ግቤ ላይ ካለ 5 ሰዓት ሆኗል እንግዲህ 5 ሰዓት ላይ ግቤ ላይ ተገኘ እጄ ላይ ጣለ ምን እንዳደረግ ነው የፈለግከው አሁን በቃ ጋሽከቹ ነው ዛሬ ይቅርታ አድርገኝ ከዚህ በኋላ እዚህ ግቢ አልጠራም ፖሊሱን እንዳትጠራ
እሺ ሌላስ የምትለው ነገር? ሌላ ምንም የምለው ነገር የለም። በቃ ወጥቼ እሄዳለሁ። ወጣህ? ለምን ወጣህ የምትሄደው? በዚህ በአጥር ላይ ዘለህ ከመጣ በኋላ ነው እንደገና ወጥቼ የምሄደው ትላለህ? እዚሁ ደውልለት ለፖሊሱ። ቆይ አልደውልም። ለምንድን ነው የሚደውለው ለፖሊስ? መታሰር አለበት እኮ ሌባ እኮ ነው። ሌባ ነው። ፖሊስ ጣቢያ መግባት አልፈልግም። በቃ ቸግሩኝ ነው እኮ እዛ አሁንማ አንገትህን ደፍተህ ስትቅለሰልስ የ200 ሺህ 300 ሺህ ብር ጎማ ፈተህ ልትወስድ ነበር። ስፖኬ ሳይቀር መስተዋት ሳይቀር ፈተህ ልትወስድ ነበር። እኔን እኮ እንዳለህ ነበር። ነገ እኔ ስብሰባ በምንድን ነው የሚሄደው? በባዶ ጎማ እንደ አሳ እየተሳብኩ ልሄድ ነው በመኪና? አንተ 4 ጎማ ፈተህ የመኪና ጎማ ይዘህ ስትሄድ ብቻህን ሌላ ሰው ወሰደ በለው እንጂ ጋሽቀጭ ዝም ትላለህ። ቆይ ተው ተረጋጋ። ዝም በል አንተ ዝም በል። ብቻህን ነው ወይስ ሌሎች ጓደኞች አሉ? ሌባ ዝም በል አንተ ዝም በል። ቆይ ውጭ አሉ ሌሎችም አንድ ላይ ዘርፉን እኮ ነው። አየኸው እኮ አሁን እኮ ድሮ በቃ ይውጣ። በቃ ዛሬ ልቀቀው። ለምንድን ነው የምለቀው? ፖሊስ እጠራለሁ ይመጣል። እዚሁ ከእንትርህ አሳስሬ እዚሁ ነው የማሳድር። ለምን አልሰድህም? ዛሬ አልሰድህም። ለምንድን ነው የምሰድህ? ለምንድን ነው የምምረህ? ግቢ ውስጥ ገብተሃል። እጠራለሁ ፖሊስ ይመጣል። እዚሁ እግርና እጅህን አስሬ እንደዚህ አንጠልጥዬ ነው የምሰጥህ። ጥራ ወንድ ነህ። ጥራ ምንድን ነህ? ወንድ ነህ። ጥራ ምን አለኝ? ወንድ ነህ አንተ። ጥራ እስኪ አንተ ወንድ ከሆንክ ፖሊስ ልጠራ ነው። ጥራ እኮ ሄደሽ ከሄድክ ጥራ እስኪ ወንድ ከሆንክ። ኧረ ጋሽቀጭ የሆነ ነገር ይዟል በእጁ አይተኸዋል እኮ። ታዲያ ግቢም ገብተህም ጥራን ብለህም ይሆናል ወይ ሄድ ወይ ወንድ ከሆንክ ጥራ። ፈትፌ ነው የምጥልህ። አንገትህን ነው የምቆርጥልህ እኮ። እሺ ሂድ። እኔ ምን አልኩኝ? እሺ አንተ እንደውም ያለህ ነው። ምን ብርም ሞባይልም ካለ ረፍ። አሁን ነው መተላለቅ። አንተ እኮ የበሩ በዚህ ነው። ውጣ እንሂድ። ስለ በሩ ምን አገባህ? ስለ በሩ ምን አገባህ? አንተ ስልክም ካለ ስልክ አልያዝኩም። በስነ ስርዓት ሳወራ ተላለቅ። አመለጠ እኮ ጋሽቀጭ አመለጠ እኮ። ዝም ትላለህ እንዴ? መቼ ዝም አልኩ? እየተከራከርኩኝ እኮ ነው ያመለጠው። አትለውም እንዴ? አየሁ አመለጠኝ። ምን ነው ይዞ ሄዶ? አሁን ሰጠኋ። ካርታውን እኮ የቤቱን ካርታ እኮ ነው የሰጠኸው እኮ የመሬቱን ካርታ። በገዛ ቤቴ በገዛ ንብረቴ ተይዞም ሌባውም ተይዞም እኔንም መቶኝ ያስኩትን የእጄን ካርታ ይዞ ሄደ። ለፖሊስ ደውል አቡ፣ ለፖሊስ ደውል። ምን ደውለዋለሁ? ከዚህ በኋላ ሌባ እኮ አመለጠ። እንትን ነው በቃ እንደዛ ነው የሚይዙ ኋላ አንተ እንደራሱ ከሆነ ይኸው መጣ መሰለህ አንተ። እሺ ሰላም ነው? እነሱ ናቸው ፖሊሶቹ ይሆኑ አይደል? ሊባው እንዳይሆን ደህና ነኝ አይደለም? ካርታውን እኮ ነው ጋሽቀጭን፣ ካርታው እኮ ነው በገዛ ቤቴ። ኧረ ስመኝ ካርታው ነው። ኧረ ካርታውሳ ካርታውን እኮ ነው የወሰደው ጋሽቀጭን። ዝም ብለህ አስቀምጫለሁ። ካርታውን የወሰደ ነገር የለም። አንተ ደግሞ ተረጋጋ። መጀመሪያ ራስን አረጋጋ። ዘረጥረጣ ምን ያስረዘረጠርጣል? እችላለሁ ስትል አልነበር? እዘርርሃለሁ ስትል አልነበር? መታኛ አስቀድሞ ቀደመኛ። አለመቀደም እኮ ነው በዚህ ሰዓት እኮ አለመቀደም ነው። እኔማ አሳስሬ ልጥለው ነበር እኮ መሬት። ጠፈጠፈ ይዞ አልነካኝም እኮ። እንግባ በቃ። ካርታውን እናስመለስ። ዋናው ነገር ጀግንነቴ ግን መኪናው ሳይፈታ መቅረቱ። አላስነካሁትም እኮ። ወይኔ ተዋረድኩኝ። ኧረ የሚጮህ ነገር ና እንጂ